ብዙኃን አሕዛብ አርገ ውስተ ደብር ወሶበር ይላል። ብዙ ሰዎችን ባየ ጊዜ አይቶ ከተራራ ወጥቶ ተቀመጠ። ሰማያኑ ከበዙ ዘንድ የብስ ሲሆን ከተራራ ባሕር ከሆነ ከመርከብ ወጥቶ ያስተምራል። ሰማያኑ ዝቅ ካለ ቦታ መምህሩ ከፍ ካለ ቦታ የሆኑ እንደሆነ ትምህርት በምር ይረዳልና ወይረድ ከመጠል ነቢየ እንዲል ወይረድ ከመጠል ነቢየ እንዲል አንድም ኦሪትን በተራራ እንደሰራ ወንጌልንም በተራራ የሚሰራ ነውና፣ አንድም እኔ ልዑለ ባሕሪ ነኝ የምሰራላችሁ ሕገ ወንጌልም ልዕልት ናት፣ እናንተም ሰማያኑ ሉዓላውያን ናችሁ ሲል ወቀርቡ ሀቤሁ አዳኢሁ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታ ቦታ አለውና ቀርበው የሚሰሙ ርቀው የሚሰሙ እሊህ ግን ጥንተ ቀራቦች ናቸውና መደበኞች ናቸውና ትምህርት የሚቀርብ እሊህ ነውና ወቀርቡ ደቀ መዛሙርቱ ወደ እርሱ ቀረቡ። ወከሰተ አፉሁ ወመሃሮሙ እንዘይ ነገር ጀመረ። ወከሰተ አፉሁ ኢዮብ ወረገማ ለዕለት ተባቲ ተወልደ ወከሰተ አፉሁ ጴጥሮስ ወአሐዘ ይንግር እምጥንቱ እስከ ተፍጻሜቱ ወከሰተ አፉሁ ፊልጶስ ወአሐዘ ይንግሮሙ በውእቱ መጽሐፍ እንዲል ነገር ጀመረ እንዘይብል እንዲህ ብሎ እስካሁን ድረስ የአምስቱ ገበያ ሰው ይከተለው ነበር። ከእንግዲህ በብፁዓን አዋጅ ይለያቸዋል። አሁን ንጉሥ መንግስቱ እስኪጸናለት እስኪደላደልለት ድረስ ሌባ ወንበዴ ይከተለዋል። መንግስቱ ከጸና በኋላ ሌባ ወንበዴ ተለይ ብሎ አዋጅ እንዲነግር ብፁዓን ነዳያን በመንፈስ ብፁዓን ለያነድዩ ርእሶሙ በእንተ ጽድቅ ስለ ጽድቅ ስለ መንግስተ ሰማያት ብለው ራሳቸውን የሚያስቸግሩ ሰዎች ንዑዳን ክቡራን ናቸው። አንድም ከብዕል ነዳያንን የሚሉ ሰዎች ንዑዳን ክቡራን ናቸው። ብዕል የእግዚአብሔር የባህሪ ገንዘቡ ነው እንጂ ለእኛ ምናችን ነው? ለእኛ ባህሪ የሚስማማው ድህነት ነው ብለው ብዕሉም እንደ አብርሃም እንደ ኢዮብ ቢሆን ነው። አንድም ከጥበብ ከእውቀት ነዳያንን የሚሉ ሰዎች ንዑዳን ክቡራን ናቸው። ጥበብ የእግዚአብሔር የባህሪ ገንዘቡ ነው እንጂ ለእኛ ምናችን ነው? ለእኛ ባህሪ የሚስማማው ድንቁርና አለማወቅ ነው ብለው እውቀቱም እንደ ሲራክ እንደ ሰሎሞን ሲሆን ነው። አንድም ከኃይል ነዳያንን የሚሉ ሰዎች ንዑዳን ክቡራን ናቸው። ኃይል የእግዚአብሔር የባህሪ ገንዘቡ ነው እንጂ ለእኛ ምናችን ነው? ለእኛ ባህሪ የሚስማማው ድካም ነው ብለው ኃይሉም እንደ ሶምሶን እንደ ዮፍታሔ እንደ ባርቅ እንደ ጌዴዎን ሲሆን ነው። አንድም ብፁዓን ነዳያን በመንፈስ በልቡናቸው አውቀው ከእውቀት ነዳያንን የሚሉ ሰዎች ንዑዳን ክቡራን ናቸው። ዮሐንስ አፈወርቅን መኮንነ ተሰሎንቄ እንደጠየቀው መምህር ቅዱሳን በልቡናቸው አውቀው ከእውቀት ነዳያንን ማለታቸው እንደምን ነው አለው። አንተ በሀገር በተሰሎንቄ እንዴት ብለህ ትኖራለህ አለው። ከሁሉ በላይ ነኝ አለው። እልፍ ብለህ በሶርያሳ አለው። ከዚያስ የምበልጣቸው አሉ የሚተካከሉኝም አሉ አለው። እልፍ ብለህ በቂሳርያሳ አለው። በዚያስ የምበልጣቸው የሚተካከሉኝ አሉ የሚበልጡኝም አሉ አለው። ዝቅ እያለ ሄደ። እልፍ ብለህ በቁስጥንጥንያሳ አለው። በዚያስ እንዳለሁም በአንጾኪያሳ አለው። እልፍ ብለህ በአንጾኪያሳ አለው። በዚያስ የሚበልጣቸውም የሚተካከሉኝም አሉ አለ። ዝቅ እያለ ሄደ። እልፍ ብለህ በቁስጥንጥንያሳ አለው። በዛስ እንዳለሁም እንደሌለሁም የሚያውቅ የለም አለው። ቅዱሳንም ከእውቀት ነዳያንን የሚሉት በበላያቸው ያሉ ሥላሴ መላእክትን እያዩ ነው ብሎታል። አንድም በመማር በማስተማር በሃይማኖት በንስሐ በምናኔ በንስሐ ራሳቸውን የሚያስቸግሩ ሰዎች ንዑዳን ክቡራን ናቸው። ስመሎሙ የእቲ መንግስተ ሰማያት የነሱ ገንዘባቸው ናትና አለ ይወርሷታልና። ብዙኃን ለይላህው ይእዜ ዛሬ የሚያለቅሱ ሰዎች ንዑዳን ክቡራን ናቸው። የሚገባ ለቅሶ ሐዘን፣ የማይገባ ለቅሶ ሐዘን አለ። የማይገባ ለቅሶ እናት አባት ሞተብኝ፣ እህት ወንድም አጣሁ፣ ርስት ጉልት የለኝ ብሎ ማልቀስ አይገባም።
ስለ እናት አባት ሥላሴ፣ ስለ እህት ስለ ወንድም መላእክት፣ ስለ ርስት ስለ ጉልት መንግሥተ ሰማያት አሉና የሚገባ ለቅሶ የራስን የወንድምን ኃጢአት ግፋ ሰማዕታትን ሞተ ወልደ እግዚአብሔርን እያሰቡ ማልቀስ ይገባል። የራስን ኃጢአት እያሰቡ ማልቀስ እንደ አዳም እንደ ዳዊት እንደ ጴጥሮስ እንባቸው እንደ ሰን ውሃ ይፈስ ነበር ይላሉ። የወንድምን ኃጢአት እያሰቡ ማልቀስ እንደ ሳሙኤል እስከ ማዕዜኑ ሳሙኤል ትላሆ ለሳኦል እስመ አነ መነንክዎ ገደፍክዎ እንዲል ጌታንም ወሶበ ርአ ለሀገር በከየ ላዕሌሃ ወሶበ ርእዮ ለዘያገብኦ በከየ ላዕሌሁ ይለዋል። ግፍአ ሰማዕታትን እያሰቡ ማልቀስ እንደ እስጢፋኖስ ጻድቃን እደው በከይዎ ወላህዎ ይላል። ከአይሁድ ደጋጉ አልቅሰውለታልና። ሞተ ወልደ እግዚአብሔርን እያሰቡ ማልቀስ እንደ ዮሐንስ እንባ አልቅሶ ደም አልቅሶ እዝ አልቅሶ ይውስ እስኪሆን ድረስ አልቅሷል። 40 ዘመን ይውሰ ገጽ ሆኖ ኖሯል። አንድም ብፁዓን ለያላህው ይእዜ ዛሬ ምእመናንን የሚያስለቅሱ ካህናት ንዑዳን ክቡራን ናቸው አለ። ንስሐውን እየሰጡ እስመ እሙንቱ ይትፌስሑ እነሱ ደስ ይስተኛሉና የሐዘን አጻፋው ደስታ ስለሆነ ይትፌስሑ አለ እንጂ መንግሥተ ሰማያትን ይወርሳሉ ሲል ነው። ብፁዓን ይዋሃን ብፁዓን የዋሃን ከየዋሃት ጠባኢ የደረሱ ንዑዳን ክቡራን ናቸው። አንድም ራሳችንን ወስኖ ገቶ ማኖር እንደምን ይቻለናል ብለው በምክረ ካህን በፈቃደ ካህን የሚኖሩ ንዑዳን ክቡራን ናቸው። አንድም ሀዳጋያነ በቀል ንዑዳን ክቡራን ናቸው። እስመ እሙንቱ ይወርስዋ ምድርን ይወርሷታልና አለ። መንግሥተ ሰማያትን ምድር ሲላት ነው። መንግሥተ ሰማያትን ይወርሳሉ ሲል ነው። መንግሥተ ሰማያትን ምድር አላት በምድር በሰሩ ስራ ትጎረሳለችና ይህ ዓለም አልፎ እሷ ተተክታ ትኖራለችና ምድራውያን ጻድቃን ይወርሷታልና በምድር ተድላ ሥጋ እንዳለ በመንግሥተ ሰማያትም ተድላ ነፍስ አለና። ወሕይወቱ ለእግዚእነ ኢየሱስ ክርስቶስ ብፁዓን የዋሃን እስመ ሎሙ ይእቲ መንግሥተ ሰማያት ከመ ሎሙ ይላል። በሕይወቱ አሰፋውን ከመ ይእቲ መንግሥተ ሰማያት ቁረጡ ትባካችሁ እናንተ እስመ እሙንቱ ይወርስዋ እስመ እሙንቱ ይወርስዋ ለምድር እስመ እሙንቱ ይወርስዋ ለምድር ምድርን ይወርሷታልና ለመንግሥተ ሰማያትን ይወርሳሉና ሲል ነው። መንግሥተ ሰማያትን ምድር አላት። ምድር አልፋ እሷ ተተክታ የምትኖር ስለሆነ በምድር በሰሩ ስራ የምትወረስ ስለሆነ ምድራውያን ጻድቃን የሚወርሷት ስለሆነ በምድር ተድላ ሥጋ እንዳለ በመንግሥተ ሰማያትም ተድላ ነፍስ አለና። ወሕይወተ እግዚእነ አሰፋውን ብፁዓን የዋሃን እስመ ሎሙ ይእቲ መንግሥተ ሰማያት ከመ ሎሙ ይእቲ እንዲል ብፁዓን እለ ይርህቡ ወይጸምዑ በእንተ ስለ ጽድቅ ስለ መንግሥተ ሰማያት ብለው የሚራቡ የሚጠሙ ሰዎች ንዑዳን ክቡራን ናቸው። አንድም ያገኘነውንማ በልተን ጠጥተን መንግሥተ ሰማያትን በምን እንዋጃታለን የሚሉ ሰዎች ንዑዳን ክቡራን ናቸው። አንድም ያገኘነውንማ በልተን ጠጥተን ሰውነታችንን ወስኖ ገቶ ማኖር እንደምን ይቻለናል ብለው ከፍለው እየሰጡ እየመጸወቱ የሚራቡ የሚጠሙ ሰዎች ንዑዳን ክቡራን ናቸው። ያገኘነውንማ በልተን ሰውነታችንን ወስኖ ገቶ ማኖር እንደምን ይቻለናል ብለው እየተቸገሩ ከፍለው እየተመገቡ የሚራቡ ንዑዳን ክቡራን ናቸው። እስመ ዘያነድ ርእሶ እምብዙኃት መባልት ውእቱ ይክል ኢሒዞተ ሥጋሁ እንዲል አንድም ለፍቅረ እግዚአብሔር የሚሳሱ ንዑዳን ክቡራን ናቸው። ጸማት ነፍሴ ሀበ አምላኬ ሕያው እንዲል አንድም ከስቲ ኃጢአት ከመብላአ ኃጢአት የሚጠሙ የሚራቡ ንዑዳን ክቡራን ናቸው። አንድም በመማር በማስተማር በሃይማኖት በምናኔ በንስሐ የሚራቡ የሚጠሙ ንዑዳን ክቡራን ናቸው። ይጠግባሉና
የረሃብ አጻፋው ጥጋብ ነውና ይጸግቡ አለ እንጂ መንግስተ ሰማያትን ይወርሳሉና ሲል ነው። ይጸግቡ ይርህቡ ይጸሙ ባለው ይጸግቡ ወይረጉ ብሎ መልቶ ያጥፈዋል። ብፁዓን መሐረያን